ቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን። በየዓመቱ በዚች ቀን በሺዎች የሚቆጠሩ ሰዎች ወደዚህ ቤተክርስቲያን ይመጣሉ። አንዳንዶች ለምስጋና፣ አንዳንዶች ለዝማሬ፣ አንዳንዶች ለጸሎት፣ አንዳንዶች ደግሞ የለመኑት ደርሶላቸው ተሳክቶላቸው ስለታቸውን ለማስገባት ወደዚህ ይመጣሉ። ኪዳንሽ ነው መበርቻዬ ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገበ። እኔም ከእነሱ መካከል አንዱ ነኝ። ለጸሎት፣ ለምስጋና ታይተው ሊታለፉ የማይችሉ ቅጽበቶችን በካሜሬ ለማስቀረት ካሜሬን ይዤ ተገኝቻለሁ። የሚያምር ፎቶ ለማንሳት አይደለም የመጣሁት፣ ነገር ግን ብዙዎች ሳያስተውሉ የሚያልፉትን ቅጽበቶችን በካሜሬ ለማስቀረት ነው። ሰላም፣ አሁን ወደ ገርጂ ማርያም እየሄድን ነው። አርፍደናል። ከጠዋቱ 2 ሰዓት ተኩል አልፏል። የዛሬውን በዓል በ5 ፎቶዎች ለመያዝ እንሞክራለን። የምጠቀመው ካሜራ 7 በ85 እና በ50 ሌንስ ነው። እስኪ አብረን እንሂድ። እንደደረስኩ ታቦተ ሕጉ ወጥቶ እየተዘመረ ነበር። ካሜራዬንም አውጥቼ ፎቶ ለማንሳት ማስተካከል ጀመርኩ። የመጀመሪያ ፎቶውን በእንደዚህ አይነት መልኩ አነሳው። ይህን ፎቶም እንዳነሳው ላይት እና የመሳሰሉትን ነገሮች ካስተካከልኩ በኋላ ሌሎች ፎቶዎችን ለማንሳት እና ጥሩ ሰብጀክት ፍለጋ ዞር ዞር ማለት ጀመርኩ። እንደ ማንኛውም ጊዜ የተለመደና ተመሳሳይ ፎቶ ማንሳት አልፈለኩም ነበር በዚህ በዓል ጊዜ። ምክንያቱም በዓሉን የሚገልጽና በአንድ ኢሜጅ ብዙ መልእክትን ማስተላለፍ የሚችሉ አይነት ፎቶዎችን ለማንሳት ነበረ ተነስቼ ሄድኩት። በቪዲዮ መጀመሪያ ላይ እንደተናገርኩት ዛሬ የዛሬውን በዓል በ5 ፎቶዎች ብቻ ለመግለጽ ነው የምጥረው። በቤተክርስቲያን ውስጥ ፎቶ ማንሳት ከምወደው ነገር አንዱ ሰዎች ካሜራውን ስለሚረሱት ነው። ትኩረታቸው ምስጋና፣ ዝማሬ፣ ጸሎት ላይ ስለሚሆን ማለት ነው። ማንም ለፎቶ ፖዛይዝም፣ ማንም ራሱን ለማሳየት አይጥርም። ሁሉም በራሱ ዓለም እግዚአብሔርን እያመሰገነ እየዘመረ በዓሉን ያከብራል። በዓሉን ሊገልጹ ይችላሉ ብዬ የማስባቸውን ሰብጀክቶችና አዲስ ኮምፖዚሽኖችን፣ ፍሬሞችን እየፈለኩ የተወሰኑ ፎቶዎችን ማንሳት ጀመርኩ። እዚህ ጋር ቤተ መቅደስ በር ላይ ቆመው ሲያጨበጭቡ ሲዘምሩ የነበሩት እናቶችን ዞር ብዬ ሳያቸው በጣም ደስ ስላለኝ የተወሰነ ፎቶ አነሳኋቸው። ሳር ይዘው በሩን ተደግፈው የቆሙት እናትም በዓሉን ከሚገልጹት መካከል አንዱ ነው በማለት አንድ ፎቶ አነሳኋቸው። እውነት ለመናገር ይህን ፎቶ ወድጄዋለሁ።
ይዤው የነበረው ሌንስ 50 ሚሊ ሜትር ስለነበረ ክሎዛፕ የሆኑ ፎቶዎች ለማንሳት አስቸግሮኝ ነበር። በዚህም ጊዜም ወደፊት ሄዳልኩና 85 ሚሊ ሜትርን ገጠምኩ። ሰማንያ አምስት ሚሊ ሜትርን በጣም የምወድበት ምክንያት ከርቀት ሆነ የምትፈልገውን ያህል ክሎዝ አፕ እና አሪፍ ዴፕዝ ያለው ፎቶዎችን ለማንሳት ይጠቅመናል። እዚህ ጋርም እንደምታዩት ልክ 85 ሌንሴን ቀይሬ እንደሄድኩ ከፊት ለፊቴ አሪፍ ሰብጀክት መፈለግ ጀመርኩ። እንደ አጋጣሚ ሆኖም ዘማሪ ቀለሜ ጸጋን እንዳነሳሁት ፎቶ የ85 ጥሩ የሆነ እይታ ያሳየናል። ፎቶውን ስታዩት ያለው ኮምፎርታብል የሆነ እይታ አሪፍ የሆነ ፎቶ ይሰጠናል። ከዛም ወደፊት ሄድ ብለን የተለያዩ ሰብጀክቶችን በመፈለግ በቤተክርስቲያን ውስጥ ያሉትን አዛውንቶችን የተወሰነ ፎቶ ለማንሳት አሰብኩ። እዚህ ጋር ፎቶ ላይ እንደምታዩት ቁጭ ብለው ሲዘምሩ ሲያመሰግኑ የነበሩት አዛውንትን የተወሰኑ ፖርትሬት ፎቶዎችን ለማንሳት ሞከርኩ። እንደምታዩትም ሪዛልቱ በጣም አሪፍ ነበር። መዝሙረ ዳዊት መጸለይ እድሜን ያረዝማል የሚባለው አባባል ምስክሮቹ መዝሙረ ዳዊት የሚጸልዩት አባቶች ሳይሆኑ አይቀርም። እንደምታዩቸው ብዙ ጊዜ መዝሙረ ዳዊትን የሚጸልዩት በእድሜ ከፍ ያሉት አዛውንቱ ናቸው። እነሱም መዝሙረ ዳዊት በመጸለያቸው ያገኙት በረከት ይመስለኛል። ወደፊትም ሄድ ብዬ ሰንበት ተማሪዎች ውስጥ ከሚመጡ ድረስ ቆሜ ጠበቅኳቸው። ብዙ ጊዜ ዲያቆናት በጣም አሪፍ ፎቶዎች እንደሚወጣላቸው የሚደንቀኝ ነገር የለም። ህፃናት ዲያቆናት ደግሞ በልጅነታቸው ጀምሮ እግዚአብሔርን ስለማይመስግኑ በጣም ደስ የሚለኝ። የተወሰኑ የዲያቆናት ፖርትሬት ፎቶዎችን ለማንሳት ሞከርኩ። ያሰብኩትንም አይነት ፎቶ ለማግኘት ችያለሁ። እዚህ ጋር እንደምትመለከቱት ጥላ የያዘውን ዲያቆን ፎቶ ለማንሳት በጣም አሪፍ የሆነ ላይቲንግ ነበረው። በጎን በኩል የነበረው ብርሃን በጣም ሶፍት የሆነ ላይት እና በቀኝ በኩል የነበረውን የዲያቆኑን ፊት በደንብ ሶፍት አድርጎ የተመጣጠነ ላይት ይሰጥልን ነበር። ሪዛልቱም በጣም አሪፍ የሆነ ሪዛልት መጥቶልናል።
ከዚህም በመቀጠል ወደ አውደ ምሕረት ነበር የሄድኩት። አውደ ምሕረት ላይ የነበረው ድባብ፣ እይታ፣ የሰው ብዛትና ዝማሬው በጣም ነበር ደስ የሚለው። እንዘምራለን አንዳንድ ጊዜ ካህናት የሚነሱት ፎቶዎች በጣም ያምራሉ። ግን ብዙ ጊዜ የማናስተውለው ነገር ከተማችን ውስጥ የምናገኛቸው ካህናት፣ ሊቃውንትና ዲያቆናት እነሱ ያሳለፉትን ህይወትና ምን ያህል ፈተና ምን ያህል ብዙ ነገሮችን አልፈው እዚህ ደረጃ እንደደረሱ የምንረሳው ይመስለኛል። እሁድም እንደመሆኑ አንፃር በጣም ብዙ ሰዎች በቤተ ክርስቲያን ተገኝተው ነበር። የዚህን ሁሉ ምዕመን ፎቶ ማንሳት ከባድ ቢሆንም ግን ከምዕመኑ 1-2-3 ፎቶዎች ብናነሳ ከምዕመኑ የተወሰኑ ፎቶዎችና ኢሞሽን ኤክስፕረስ ካፕቸር ማድረግ ምንችል ይመስለኛል። እዚህ ጋር ያነሳቸው እናት በጣም ተመስጠው ሲዘምሩ ስለነበረ በጣም ደስ ስላሉኝ አንድ ፎቶ አነሳቸው። እነሱም ፊታቸው፣ ደስታቸው፣ እምነታቸው ፊታቸው ላይ ይነበብ ነበር። በጣም ደስ የሚልና የሚያምር ፎቶ ተላቸዋል። መቋሚያቸውን ተደግፈው ቆመው የነበሩትን አባት እዚህ ጋር ፎቶ ላነሳቸው ስል እንደ ድንገት እነርሱም እኔን እያዩኝ ስለነበረ ጽናጽናቸውን አውጥተው ፎቶ ለመነሳት መዘጋጃጀት ጀመሩ። ከዛም እኔም ስለተረዳኋቸው ትንሽ ጠበቅኳቸውና ጽናጽናቸውን አውጥተው ፎቶ አነሷቸው። በጣም የሚያምር አሪፍ ፖርትሬት ፎቶ ወጥቶላቸዋል። እዚህ ጋር አስቤ የነበረው ፎቶ ህዝቡንና ካህናቱን አስገብቼ ከጀርባ ለማንሳት ነበረ። ነገር ግን የያዝኩት ሌንስ 85 ስለነበረ አጠቃላይ ሰውን እንዳለ ማስገባት አልቻለም። ግን ቢሆንም ያለውን የተወሰነውን ህዝብ አስገብቶ አሪፍ የሆነ ፎቶ መጨረሻ ላይ ወጥቶናል። ያላችሁ ከታላቅ ይቅርታ ጋራ ሌላው እንግዲህ ለቤተ ክርስቲያን መባ የምታስገቡ ስለታችሁን የምታስገቡ አስራት በኩራታችሁን የምታስገቡ የቤተ ክርስቲያኑ አካውንት አለ። ኢትዮጵያ ንግድ ባንክ አለ፣ አቢሲኒያ ባንክ አለ፣ አማራ ባንክ አለ፣ አዋሽ ባንክ አለ፣ ህብረት ባንክ አለ። እዚያ ተጨማሪ ደግሞ ጉዳይ ምጽዋቶች አሉ። እዚያ ተጨማሪ ደግሞ በየድንኳኑ የተቀመጡ አባቶች አሉ። ከዛም በመቀጠል የተወሰኑ የካህናትን ፖርትሬት ፎቶች ለማንሳት ወደ ካህናቱ መጠጋትና የተወሰኑ ፎቶዎችን ማንሳት ጀመርኩ። እንዳሰብኩትም በጣም አሪፍ ሲሆኑ የካህናት ፖርትሬት ፎቶዎችን አግኝቻለሁ። ከካሜራማኖች ጀምሮ ወደ ኋላ እንድትሉልን እናሳስባለን። መባችሁን ምጽዋታችሁን ወደዚህ እያመጣችሁ መስጠት ትችላላችሁ። እዚያ ተጨማሪ ግን በድንኳኑ ወይም ደግሞ በሙዳይ ምጽዋቱ እዚያ በተጨማሪ በአካውንት ማስገባት ትችላላችሁ። እዚያ ውጭ ግን መንገድ ላይ ስጡልን ብላችሁ ገንዘባችሁን እንዳትሰጡ። በዚህ መካከል ሁለት ካህናት ሲያወሩ ተመለከትኳቸውና ፎቶ እያነሳቸው ሳለ እርስ በርሳቸው ሲያስተካክሉ አንዱ ካህን የሌላውን ካህን ልብስ ሲያስተካክልለት ቁልፉን ሲቆልፍለት ማየት ምንን ያሳያል? እናንተ ኮሜንት ላይ ጻፉልኝ። እኔ ግን የተረዳሁት መከባበርን፣ መተሳሰብንና ጓደኝነትን በዚህ ፎቶ ተመልክቻለሁ።
የተጎዘጎዘው የሳሩ ብዛት ኮንክሪት ላይ ወይ ታይልስ ላይ እንዳለን አይቆጠርም። ሜዳ ላይ እንደነበር ነበረ ስሜቱ። በዚህ መካከል ድንገት ሳር ሲጎዘጉዙና ሳር ሲያስተካክሉ የነበሩትን ምዕመናን የሰፈር ወጣቶች ፎቶ ለማንሳት ሞከርኩ። በዚህ መካከል እኚህን እናት ሳር ሲያስተካክሉና ሲጎዘጉዙ ይህን የመሰለ ፎቶ አንሳቸው ችያለሁ። በዚህም ሰዓት ታቦተ ሕጉ ውደቱን ጨርሶ ወደ አውደ ምሕረቱ እየመጣ ነበር። በንግስ ላይ ከምናነሳቸው ፎቶዎች መካከል በጣም ግርም የሚለኝ ሰንበት ተማሪውን ፎቶ በምታነሱበት ጊዜ የሰንበት ተማሪው የራሱ የሆነ የሚሰጠው ኢሞሽን ኤክስፕረስ አለ። የራሱ የሆነ የሰንበት ተማሪነትን ባህሪ መልክ ሊያሳየን የሚችሉ ፎቶዎችን ታነሳላችሁ። በዛው ልክም ቅድም እንዳልኳችሁ ካህናትን በምታነሱበት ጊዜ የካህናትን የራሳቸውን መልክ የሚያሳየንን ኢሞሽንን የሚያሳየንን ታሪክ የሚያሳየንን ፎቶዎች በዛው ልክ ታነሳላችሁ። ዲያቆናትንም እንደዛው የራሳቸው የሆነ መልክ ውበትና ፊሊንግ ይኖረዋል። ፎቶ ራሱ ይናገራል። አምላካችን እግዚአብሔር እዚህ ስላደረሰን ስሙ ለዘላለም 85 ሚሊ ሜትር ሌንስ ከሚጠቅመን ነገር መካከል እንደዚህ ቀረብ ሳንል ከርቀት የሆኑ ሰብጀክቶቻችንን ፎቶ ለማንሳት ይጠቅመናል። ከፍ አድርጋችሁ አመስግኑ። በዚህም መካከል እኚህን አባት ተመለከትኳቸው። ያደረጉት ልብስ በጣም ማረከኝ። ከጺማቸው፣ ከፊታቸው፣ ከገጽታቸው፣ ከአቋማቸው፣ ከጥምጣማቸው ከሁሉም አንጻር በጣም ነበረ የወደድኳቸው። በዚህ ምክንያት እነዚህን መሰሉ ፎቶዎችን ማነሳቸው። በአዲስ አበባ ሀገረ ስብከት የብፁዕ አባታችን አቡነ ሕርያቆስ ልዩ ጸሐፊ፣ ክቡር አባታችን መልአከ ብርሃን መምህር ሶሎሞን በቀለ የካቴድራላችን ዋና አስተዳዳሪ፣ በዚህም ብቻ አላበቃም። እኚህ አባት በጣም ነው ፎቶ የሚወጣላቸው። ፀሐይዋ እነሱ ብቻ ላይ ስታበራ ተመለከትኳትና ጊዜው ሲያመልጠኝ የተወሰነ ፎቶዎች ለማንሳት ሞከርኩ። እንዳሰብኩትም በጣም አሪፍ ፎቶዎችን አግኝቻለሁ። ክቡር መጋቤ ሃይማኖት አባ አብርሃም የቅዱስ ሲኖዶስ። ከዚህም በመቀጠል የአውደ ምሕረት መርሃ ግብሩ ካለቀ በኋላ ከዝማሬው ከወረቡ በኋላ ልሳለም ወደ ቤተ መቅደስ ገባሁ። ቤተ መቅደስ በምገባበት ወቅትም ልጆች የቅዳሴ ጸበል የቀዱ አገኘኋቸውና የቅዳሴ ጸበል ጠጥቼ ጸሎትን አድርሰን ድጋሚ ከቤተ መቅደስ ወጣሁ።
ቤተ መቅደስም ቢሆን ሁል ጊዜ በማንኛውም ቦታ ሞመንቶች አሉና የተወሰኑ ፎቶዎችን አነሳን። ሰዎች ሁል ጊዜ ካሜራን ወደ ቤተክርስቲያን ለምን ትወስዳለህ ብለው ሲጠይቁኝ መልሴ ይህ ነው። ምርጥ ፎቶዎች የሚያሳዩን የተከሰተውን ብቻ አይደለም፣ በዚያም ቦታ መሆን ምን እንደሚሰማን ያስታውሱናል። ዛሬ ያየነው ብዙ ነገር እንዲሁ በድጋሚ ላይደገም ይችላል። ፎቶግራፊ እነዛን ቅጽበቶች እንዳንረሳቸው ታደርጋለች። እኔ ያየሁትን አሳየኋችሁ። ቀጣይ ጉዞ ደግሞ የት እንደሚሆን አብረን እናያለን። ኮሜንትና ሰብስክራይብ ማድረጋችሁን አትርሱ።